ሰላም ሰላም እንዴት ናችሁ? እንደምን ሰነበታችሁ? ዛሬ እንግዲህ ስለ አልጎሪዝም ፕራይስ እናወራለን። ስለ አልጎሪዝም ከማርኬቱ ጀርባ ስላለው ስለ አልጎሪዝም እናወራለን ማለት ነው። ሶ ማርኬቱን አልጎሪዝም ያንቀሳቅሷል ብለን እናስባለን፣ እናወራለን፣ እንናገራለን በአይሲ ኮንሰፕት። ይህ ማለት ማርኬቱ በስተጀርባ ላይ አልጎሪዝም አለ። የአልጎሪዝም እንዴት ነው የሚንቀሳቀሰው፣ እንዴት ነው የሚሰራው የሚለውን ነገር ማወቅ ስላለብን ስለ አልጎሪዝሙ በሚገባ ከተረዳን በኋላ ወደ ተለያዩ ወደ ትሬኒንግ ስትራቴጂዎች እንገባለን። መጀመሪያ ግን ስለ አልጎሪዝሙ ሂደት እንዴት ነው ፈንክሽን የሚያደርገው፣ እንዴት ነው እሱ የሚንቀሳቀሰው የሚለውን ነገር በደንብ መረዳት አለብን። አልጎሪዝም ትሬድ እናደርጋለን ከማለታችን በፊት የመጀመሪያው ሊሆን የሚችለው አልጎሪዝም ምንድን ነው? አልጎሪዝም ወይም ደግሞ ከማርኬቱ ጀርባ ያለ የሚያንቀሳቅሰው ነገር አለ። ኮምፒውተር ነው። አልጎሪዝሙ ፕሮግራም የተደረገ ማሽን ነው። ያ ማሽን ማርኬቱን ያንቀሳቅሷል። የምናየው ማንኛውንም ፎሬክስ ላይ ሊሆን ይችላል፣ ኮሞዲቲዎች ላይ፣ የተለያዩ ፊቸሮች ላይ። ሶ ይህ አልጎሪዝም እንዴት ነው የሚሰራው? አልጎሪዝሙ የሚሰራው በሁለት ነገሮች ነው። በታይም ወይም ደግሞ በፕራይስ። ታይም እና ፕራይስን ብቻ ነው ተጠቅሞ የሚሰራው። ምክንያቱም ኮምፒውተር ስለሆነ እንደኛ ቻርት የማየት አቅም የለውም። እሱ የሚረዳው ወይም ደግሞ ያ አልጎሪዝም ከማርኬቱ ጀርባ ያለው አልጎሪዝም የሚረዳው በኮምፒውተር ዲጂት ስለሆነ ያ ነገር በቻርት ማየት ስለማይችል በታይም እና በፕራይስ ነው የሚረዳው ማለት ነው። ለምሳሌ ሁለቱን በመጠቀም ታይም እና ፕራይስን በመጠቀም በዋነኛነት ማወቅ ያለብን ነገር ቢኖር ታይም ከፕራይስ ይበልጣል። ምክንያቱም ልንገራችሁ፣ ታይም እና ፕራይስ ከማለታችን በፊት ታይም ከፕራይስ ይበልጣል። ምክንያቱም ታይም ፕራይስን መች እና የት መሄድ እንዳለበት እዚህ ጋር በደንብ ፎከስ አድርጉ። ታይም ፕራይስን መች እና የት መሄድ እንዳለበት ስለሚነግረው። ምክንያቱም አልጎሪዝሙ ቅድም እንደነገርኳችሁ ኮምፒውተር ነው። ኮምፒውተር ደግሞ ቻርቱን አያይም። ስለዚህ የሚጠቀመው ምንን ነው ማለት ነው? ታይም እና ፕራይስ። ያ ማለት በቀላሉ ስንናገር የታይም ጠቀሜታው ፕራይስ መች እና የት የሚለውን ነገር ይይዛል። ለምሳሌ የትላንትና 6 ሰዓት ስንል ማርኬቱ ላይ አልጎሪዝሙ ቻርቱን አያይም፣ ግን የትላንትና 6 ሰዓት ላይ ያለ ካንድል ስቲክ ላይ ሄዶ ምን ያገኛል ማለት ነው? ታይሙ ላይ ፕራይስ ያገኛል። ወይም ደግሞ ምን ያህል ያ ካንድል ስቲክ ምን አይነት ፕራይስ እንዳለው በምን ያገኛል? በሰዓት ያገኛል። ስለዚህ ሰዓቱን ካላወቀ አልጎሪዝሙ ፈንክሽን ሊያደርግ አይችልም። መች እንደሆነ አያውቅም። የት መሄድ እንዳለበትም ደግሞ አያውቅም። ለምሳሌ የትላንትና ሃይ የትላንትና ካንድል ስቲክ ሃይ ላይ ስቶፕ ሎሳችሁን ብታስቀምጡ፣ ቴክ ፕሮፊታችሁን ብታስቀምጡ ማርኬቱ ወደዛ ይሄዳል ብላችሁ በማመን ነው። ማርኬቱ ወደዛ አካባቢ የሚሄድበት ምክንያቱ ምንድን ነው? እዛ አካባቢ ሊኩዲቲ አለው። ሶ ያንን ሊኩዲቲ ለመውሰድ ሲሄድ ታይምን ነው ሪፈረንስ የሚያደርገው። ለምሳሌ ፕሪቪየስ ዴይሊ ሃይ ላይ ካረጋችሁት የትላንትና ቀን የተፈጠረ የመጨረሻው ትልቁ ሃይ ካንድል የትኛው ነው የሚለውን በሰዓት ያገኛል። ለምሳሌ ራንደምሊ እናወጣ እንደሆነና 10 ሰዓት ላይ ከተፈጠረ የትላንትናው ሃይ የነበረው 10 ሰዓት ላይ የነበረ ካንድል ከሆነ ማርኬቱ ትላንትና ስትሉት የትላንትና ሃይ በሚለው ፈንክሽን ሲያደርግ የትላንትና 10 ሰዓት ላይ የነበረውን ካንድል እና ፕራይስ ያውቃል ማለት ነው። እዛ ጋር መሄድ ሲፈልግ በዛ መንቀሳቀስ ይችላል። ስለዚህ እዚህ ጋር በቀላሉ እንደምናየው ለምሳሌ ትላንትና 6 ሰዓት ላይ ዛሬ በ3 ሰዓት ፕራይስ እንዲሄድ ይነግረዋል። ዛሬ 3 ሰዓት ላይ ነን ያለ ነው። ወደ ትላንትና 6 ሰዓት የዛሬም ያለበትን ፕራይስ በመጠቀም ወዳለበት ወይ ወደ ላይ ወይ ወደ ታች ያለንበት ሰዓት የጠቀስነው ለምሳሌ 6 ሰዓት ላይ የጠቀስነው ወደ ታች ከሆነ ከዛ ማርኬቱ ምን ያደርጋል? ያንን ወደ ታች ሲሄድ አሁን ያለንበት ፕራይስ ኒውትራል ላይ ነው ብለን እናስብ። እኛ ዜሮ ላይ ነን። ማርኬቱ ወደ ታች መሄድ ከሆነ የትላንትና 6 ሰዓት ፕራይስ ምን መሆን አለበት? ዝቅ ብሎ መሆን አለበት፣ ወይም ሎ መሆን አለበት፣ ወይም እኛ ሴል ብለን መሆን አለበት። ምክንያቱም ማርኬቱ ወደ ታች ስለሚሄድ ያ ማለት ሴል ነው። ባይ የሚሆን ሰዓት ለምሳሌ ደግሞ 7 ሰዓት ላይ ሃይ አለ። ወደዛ መሄድ ከፈለገ ዛሬ 3 ሰዓት ላይ ሆኖ ባይ ነው የምንለው። ምክንያቱም ወደ ላይ ከሄደ እኛም ባይ እንላለን። ያ ነው ሂደቱ ማለት አልጎሪዝሙ የሚጠቀመው በዛ ሂደት ነው። ስለዚህ ፕራይስ ደግሞ ይህንን ትዕዛዝ በመከተል ይንቀሳቀሳል። አሁን እንደነገርኳችሁ ታዲያ ፕራይሱ ወይ ወደ ላይ ወይ ወደ ታች የሚለውን በሰዓት ነው የሚያውቀው። የትላንት ሃይ ከፍ ካለ ወደዛ ሰዓት ወዳለው ካንድል፣ ከፍ ካለ ወደዛ ካንድል ይሄዳል።
የትላንትናው የታዘዘው ሰዓት ወደ ታች ከሆነና እዛ ላይ ያለው ካንድልም ወደ ታች ከሆነ ማርኬቱ አሁን ካለበት ወደ ታች ከሆነ ሴል ይሆናል። ያ ነው በቀላሉ። እኛም ይህንን ኮንሰፕት በመጠቀም ትሬድ ስናደርግ ፈጣን የሆነ የማርኬት ሙቭ እናገኛለን። ወይም ደግሞ ከኢንስቲቱሽናል ኦርደር ፍሎ ወይም ይህንን አልጎሪዝም ተጠቅመው የሰሩት ሰዎች ተጠቅመው በሚገቡበት ሰዓት ትሬድ እኛም በመግባት ጥሩ የሆነ እንቅስቃሴ ያለው ማርኬት ኮንዲሽን ልናገኝ እንችላለን። ሶ ማርኬቱ ወይም ደግሞ ይሄ ከማርኬቱ ጀርባ ያለው ነገር አልጎሪዝም ይባላል አይደል? ያ አልጎሪዝም ማርኬት ተብሎ ይጠራል። ሶ እኔም ከዚህ በኋላ ያለውን ፓርት ማርኬት እያልኩ ነው የማወራው። አልጎሪዝም የሚለው ነገር ትንሽ ወጣ ስለሚል ሶ ማርኬቱ በሁለት ነገሮች ብቻ ነው ሁለት ነገሮችን ብቻ ነው የሚያደርገው። ሃዮችን እና ሎዎችን ማለት ስዊንግ ሃይ፣ ስዊንግ ሎው፣ ዴሊ ሃይ፣ ዴሊ ሎው እነኚህን ሃይ እና ሎዎች ወይም ባይ ሳይድ ሊኩዲቲ፣ ሴል ሳይድ ሊኩዲቲ ቴክ ማድረግ እነሱ ጋር ሄዶ ቴክ ማድረግ ወይም ደግሞ ኢምባላንሶችን ፊል ማድረግ ኢምባላንስ የነበረ ፌር ቫሊ ጋፕ፣ እነኚህ ቮሊዩም ኢምባላንስ፣ እነኚህ ኦፕኒንግ ጋፕ የተለያዩ ኢምባላንሶችን። አሁን ግን ፎከስ ማድረግ ያለብን አልጎሪዝሙ ሃይ እና ሎዎች ላይ ወይም ደግሞ ኢምባላንስ ፌር ቫሊ ጋፖች ላይ ይሄዳል ማለት ነው። ከሁለቱ ውጪ ምንም ስራ የለውም። ታይም እና ፕራይስን የሚጠቀመው እዚህ ሃይ ላይ ለመሄድ ለምሳሌ ሃይ ላይ ለመሄድ ከፈለገ ይሄ ሃይ ያለበትን በታይም ያገኘዋል። ከዛ ፕራይሱን ወደ ላይ ልኳል። ስለዚህ ፕራይስ የሚያደርገው ማርኬቱ የሚያደርገው ነገር ወይ ወደ ላይ እና ወደ ታች መሄድ ነው እነኚህን ሎዎች ወይም ደግሞ ባይ ሳይድ ኢምባላንሶችን ፊል ለማድረግ ፌር ቫሊ ጋፕ ወይም ደግሞ ኢምባላንሶችን ፊል ለማድረግ ነው የሚሄደው። ይህም ሂደት በሁለት ይከፈላል። ኢንተርናል ሬንጅ ሊኩዊዲቲ ኤንድ ኤክስተርናል ሬንጅ ሊኩዊዲቲ በመባል። ስለዚህ ኢንተርናል ሬንጅ ሊኩዊዲቲ የምንላቸው ፌር ቫሊ ጋፕን ነው ወደ ውስጥ ሲሆን፣ ምክንያቱም ፊል ሲያደርገው። ኤክስተርናል ሬንጅ ሊኩዊዲቲ ደግሞ ሃይ እና ሎዎችን ሲሄድ ነው። ቀጣይ በቻርት ላይ አሳያችኋለሁ በሰፊው። ይህንን ነገር በሚገባ ከተረዳችሁ የማንኛውንም የማርኬት ዳይሬክሽን ወይም ባይስ ማወቅ በጣም ቀላል ይሆናል። ባይስ አይሲቲ ላይ ኦልሞስት 80% ስራችሁን የምትጨርሱት ባይስ ላይ ነው። መጀመሪያ ባይስ ካወቃችሁ ከዛ በኋላ መጠበቅ ነው በቃ ስራችሁ መጠበቅና ሎወር ታይም ፍሬሞች ላይ ሄዳችሁ ትሬድ በምታደርጉበት አይነት ትሬዲንግ ስታይል ስዊንግም ከሆናችሁ ስካልፐርም ዴይ ትሬደርም ከሆናችሁ ጠብቃችሁ ኤክስኪዩት ማድረግ ነው፣ ትሬድ መክፈት ነው። ሶ አንደኛ ደረጃ ምንድነው ማድረግ ያለባችሁ? ማርኬቱ ወዴት ይሄዳል የሚለውን ማወቅ ነው። ባይስ ማለት ያ ነው፣ ማርኬት ዳይሬክሽን። ሶ ባይስ ለማወቅ ደግሞ እነኚህ ሁለት ነገሮች በጣም በጣም ወሳኝ ናቸው። ኢንተርናል ሬንጅ፣ ኤክስተርናል ሬንጅ። ይህ ነገር የኔን ትሬዲንግ በማይታመን ሁኔታ በጣም ጨምሮታል። እውነቴን ነው የምላችሁ። ይህንን ሁለቱን ነገር ካወቃችሁ በጣም የሚገርም የሆነ ለውጥ ነው የምታዩበት በእናንተ በማርኬት ዳይሬክሽን ወይም ባይስ በምታወጡበት ሰዓት። ይህ ማለት ኢንተርናል ሬንጅ እና ኤክስተርናል ሬንጅ በመባል ይከፈላል። አይኖ ይህ ምናልባት ትንሽ ሊወሳሰብ ይችላል። ቪዲዮውን ተመልሳችሁ ኖት እየያዛችሁ እዩት። ለዛም ነው በደንብ እያብራራው እየሄድኩ ያለሁት። ነገሩ ለመጀመሪያ ጊዜ ይከብዳል። ቀጣይ ፓርት እየሄድን 3፣ 4፣ 5 ቪዲዮ ስንሰራ ሞር በደንብ ግልጽ እየሆነላችሁ ይሄዳል። ኢንተርናል ሬንጅ የሚወከለው በፌር ቫሊ ጋፕ ነው። ኤክስተርናል ሬንጆች ደግሞ በሃይ እና በሎ ስዊንግ ሃይ፣ ዴሊ ሎ፣ ሴሽን ሃይ፣ ሴሽን ሎ የምንላቸው አሉ አይደል? ሎዎች በቃ አጠቃላይ ሎዎች ኤክስተርናል ሬንጅ ሊኩዊዲቲ ናቸው። ኢንተርናል ደግሞ የሚሆኑት ወይም ውስጣዊ የሚሆኑት ደግሞ ፌር ቫሊዩ ጋፕ ነው። ሞስት ኦፍ ዘ ታይም ሁልጊዜ ፌር ቫሊዩ ጋፕ መሆን የለበትም። አንዳንዴ ኦርደር ብሎክ ይሆናል፣ አንዳንዴ ብሬከር፣ አንዳንዴ ሪባላንስ ሪዴሊቨርድ። እነሱን እንተውና ብዙ ጊዜ ማለትም 80 ምናምን % ፌር ቫሊዩ ጋፕ ነው የሚፈጠረው በኢንተርናል ሬንጅ ሊኩዊዲቲ ላይ። ሶ ፕራይስ ሁለት ነገር ነው የሚያደርገው ብያለሁ። ከኢንተርናል ሬንጅ ወደ ኤክስተርናል ወይም ደግሞ ከኤክስተርናል ወደ ኢንተርናል። ይህ ማለት ምን ማለት ነው? ከሃዮች ሃይ እና ሎዎችን ቴክ ከማድረግ ወደ ፌር ቫሊዩ ጋፕ ሪትሬስ ማድረግ ወይም ከሪትሬስመንት ከፌር ቫሊዩ ጋፕ ውስጥ ወደ ሃይ ወደ ሎ መውጣት። እዚህ ጋር በምስሉ ላይ እንደምታዩት ከኢንተርናል ወደ ኤክስተርናል፣ ከኤክስተርናል ወደ ኢንተርናል በሁለቱ ውስጥ ነው የሚሽከረከረው። ይህ ምን ማለት ነው? ኢንተርናል ፌር ቫሊዩ ጋፕ ነው ብያለሁ። ማርኬቱ ፌር ቫሊዩ ጋፕ ውስጥ ካለ አሁን ያለንበት ጊዜ ላይ ቻርታችሁን ስትከፍቱ ያለንበት ፌር ቫሊዩ ጋፕ ውስጥ ከሆነ የቀጣይ ዳይሬክሽናችን ምንድነው የሚሆነው?
ቤሪሽ ፌር ቫልዩ ጋፕ። ይህ የቤሪሽ ፌር ቫልዩ ጋፕ ነው። ሶ የኔክስት ታርጌታችን የት ነው? ይሄኛው ሎ አይደለም የሚሆነው። ሶ ይሄኛው ሎ ኤክስተርናል ነው። ኤክስተርናል ሬንጅ ሊኩዊዲቲ ነው ማለት ነው። ከዛስ ይሄንን ሎ ቴክ ካደረገ በኋላ እዚህ ሙቭ ላይ ይሄንን ሎ ቴክ ለማድረግ በመጣበት ሙቭ ላይ እዚህ ጋር ፌር ቫልዩ ጋፕ ካለ ይሄን ኤክስተርናል ስለወሰደ ወደ ኢንተርናል ይመለሳል። ሶ ከኢንተርናል በኋላ ደግሞ ወደ ኤክስተርናል፣ ኢንተርናል፣ ኤክስተርናል፣ ኢንተርናል፣ ኤክስተርናል እያለ እዚህ ጋር ደግሞ በቡሊሽ ስናየው ይሄን ሃይ ቴክ ካደረገ በኋላ ምን አደረገ ማለት ነው? ኤክስተርናል ሬንጅ ሊኩዊዲቲ ቴክ አደረገ። ከዛ ምን ያደርጋል? ወደ ኢንተርናል ይገባል ማለት ነው። ኤክስተርናል ከጨረሰ ወደ ኢንተርናል ሪትሬስ ያደርጋል። ቀጣይስ ከኢንተርናል ወዴት ነው ታርጌቱ የሚሆነው? ኤክስተርናል። ይህም የሚሆንበት ምክንያት ባየሳችንን የምናውቀው በዚህ ነው። አንደኛ ማርኬት ስትራክቸር ማወቅ መቻል አለበት። ይህንንም ለማየት አሁን በቀጣይ ቪዲዮ ላይ ያሳያችኋል። የአሁኑ ግን የሆነው ማርኬቱ ከኢንተርናል ወደ ኤክስተርናል ሞስት ኦፍ ታይም 80% ባይስ የሚወጣው ከዚህ ነው። ሶሻል ሚዲያ ላይ የምታያቸው አጠቃላይ ሙሉ ትሬደሮች ማለት ይቻላል ሜቢ ላይናገሩም ይችላሉ፣ ኦር ደግሞ ሌላ ነገር ሊጠቀሙ ይችላሉ። ግን ደግሞ ዋናው አይሲቲ የሚያስተምረው ነገር ሁለት ነው፣ ኤክስተርናል፣ ኢንተርናል፣ ከኢንተርናል ወደ ኤክስተርናል። በቻርት ላይ ላሳያችሁ። ይህ ምን ማለት ነው? እዚህ ጋር እንደምታዩት ሴል ሳይድ ሊኩዊዲቲ ባይ ሳይድ ሊኩዊዲቲ ቴክ አድርገናል። ሶሪ ሶ ይሄን ባይ ሳይድ ሊኩዊዲቲ ቴክ ስናደርግ ምን ነበረ? ፌር ቫሊ ጋፕ ነበር። ፌር ቫሊ ጋፕ ምን አለ እዚህ ጋር? ኢንተርናል ነው። ይህንን ኢንተርናል ከሞላ በኋላ ማርኬቱ ምን አደረገ? በዚህኛው ሎ ምን አደረገ? ሺፍት አደረገ። ሶ ከዚህ ኢንተርናል ወደ የትኛው? ወደዚህ ኤክስተርናል ሄደ ማርኬቱ። ይሄንን ኤክስተርናል ቴክ አደረገ፣ ይሄንንም ቴክ አደረገ። ከዛ ምንድን ነው የሚያደርገው? ማርኬቱ ኤክስተርናል ቴክ ካደረገ ምንድነው ቀጣይ ስራው? ወደ ምንድነው ድሮ የምናደርገው ወይ ወደ ምንድነው የምንሄደው? ከኤክስተርናል ወደ ኢንተርናል ወደዚህኛው ፌር ቫልዩ ጋፕ ተመለሰ። እንደምታዩት ከተመለሰስ በኋላ ከዚህ ፌር ቫልዩ ጋፕ ወዴት ነው ቀጣይ? ይሄኛው ሎ አለ ማለትም ኤክስተርናል ሬንጅ ሊኩዊዲቲ ሎ ኤክስተርናል ሬንጅ ሊኩዊዲቲ ቴክ አደረገ። ሶ ይሄን ሎ ቴክ ካደረገ በኋላ ምንድነው ቀጣይ ስራው? ኢንተርናል ነው የሚያደርገው። ከኤክስተርናል አሁን ደግሞ ወደ ኢንተርናል ይገባል። ኢንተርናል ላይ ገባን። ከኢንተርናል ኤክስተርናል ኤክስተርናል እንዲህ እያለ ይሄን ሳይክል ነው ሪፒት የሚያደርገው። እዚህ ለምሳሌ አውስትራሊያን ዶላር አውስትራሊያን ኤዩዲ ዩኤስዲ ለምሳሌ ይሄኛው ዴሊ ቻርት ነው። እንደምታዩት ፌር ቫልዩ ጋፕ ላይ መጣን። ከዛ ምን አደረግን? ከፌር ቫልዩ ጋፕ ኤክስተርናል ሬንጅ ሊኩዊዲቲ ድሮፕ አደረግን እና በዲስፕሌስመንት ማርኬቱ ይሄንን ቴክ አደረገ። ከዛስ ኢንተርናል ውስጥ ገባን ፌር ቫልዩ ጋፕ። ወዲያውኑ ከዚህ በኋላ የምናደርገው እኛ ምንድን ነው? ትሬድ ስንገባ ሴል ነው። በቃ የእኛ ኤክስፔክቴሽናችን ምንድን ነው? ሴል ነው። እዚህ ጋር ፌር ቫልዩ ጋፕ ላይ ከገባን በኋላ ታርጌታችን የት ነው? ይሄኛው ኤክስተርናል ሬንጅ ነው። እሱ ልክ ቴክ እንደተደረገ እንጠብቃለን። ይሄን ትሬድ እንድታደርጉ አልመክርም፣ ምክንያቱም አጌንስት ኦርደር ፍሎ ነው። በሌላ ጊዜ እናያለን። ትሬዲንግ ሙሉ ስንገባ እናያለን። ግን ኢንተርናል ላይ ገባ። ከዚህ ኢንተርናል ኤክስተርናል ቴክ አደረገ። ስለዚህ እዚህ ጋር 1 2 3 4 ቀን ሴል 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 ነው በቃ የኛ ስራችን። እንደምታዩት ፕሮባቢሊቲያችን ቻንሳችን ከፍተኛ ነው ዊን የማድረግ። ሪትሬስ አደረገ፣ ኢንተርናል ውስጥ ገባ። ቀጣይ ምንድን ነው? ይሄ ኤክስተርናል ነው። ስለዚህ ሴል እንደምታዩት በትልቅ ካንድል፣ በዚህኛውም ካንድል ሴል። ስለዚህ ኤክስተርናል ጨረስን። ማርኬቱ አላቆመም በዛ፣ አሁንም ሴል እያለ ሄደ። ሶ ምንድን ነው የምናደርገው? እንጠብቃለን። ሴል እንላለን። ሪትሬስ አደረገ ማርኬቱ እስኬት ድረስ እዚህ ጋር የምትመለከቷት ኦርደር ብሎክ ናት እቺ ትንሽዬ ካንድል። ሶ እሱን ኦርደር ብሎክ እንዲህ ብናሰምረው፣ እኔ አላሰመርኩትም ግን ብናሰምረው ይሄ እንደምታዩት ክሎዝ ካንድል፣ ይሄኛው አፕ ክሎዝ ካንድል ወይም ቡሊሽ ካንድል ይሄንን ኦርደር ብሎክ ሄዶ ምን ያደርገዋል ማለት ነው? ተሽ አደረገው። ከዛስ ምን ማለት ነው? ኤክስተርናል ይሄ ቴክ ከተደረገ ወጣን፣ ኢንተርናል ገባን። ቅድም እንደነገርኳችሁ ሞስት ኦፍ ታይም ብዙ ጊዜ ፌር ቫልዩ ጋፕ ነው። አንዳንዴ ግን ኦርደር ብሎክ ሊሆን ይችላል። ለምሳሌ እዚህ ጋር የተጠቀምነው ፌር ቫልዩ ጋፕ ነው፣ ግን ይሄን ኤክስተርናል ከወሰድን በኋላ ምንድን ነው የተጠቀምነው? ይሄኛውን ፌር ቫልዩ ጋፕ እንትን ኦርደር ብሎክ ሶሪ። ሶ በዚህ ኦርደር ብሎክ ወረደን ማለት ነው ማርኬቱ። እዚህ ጋር እንደምትመለከቱት እዚህ ከመድረሳችን በፊት እንኳን በቅርቡ እዚህ ጋር ይሄን ቴክ አደረግን፣ ወደ ኦርደር ብሎኩ መጣን፣ ኦርደር ብሎኩን ነካን፣ ወረድን። እስከምን ድረስ? እስከዚህ ድረስ ወረድን። ስለዚህ እቺ ሎ ቴክ ተደርጋለች። አሁንም ወደ ምን? ወደዚህኛው ኦርደር ብሎክ ሎ ሄድን፣ ነካ ነው፣
ኤክስተርናል እስከዚህ ድረስ። ከዛ በኋላስ ማርኬቱ ዲፕ ሪትሬስመንት አደረገ። ከዚህ ሃይ እስከዚህ ሎ ዲሊንግ ሬንጃችንን ብንይዝ ሪትሬስመንት አደረገ ማለት ነው። ይሄ ሁሉ ነገር ምናልባት ሊያወዛግባችሁ ይችላል። ዋናው እናንተ ፎከስ እንድታደርጉ የምፈልገው እንዴት ከኤክስተርናል ወደ ኢንተርናል ወይም ከኢንተርናል ወደ ኤክስተርናል ማለትም ከውስጣዊ ከነፌር ቫልዩ ጋፕ ወደ ሃይናሎች ወይም ከሃይናሎች እንዴት ነው ወደ ውስጥ የምንገባው? ያ ነው ኮንሰፕቱ። ማርኬት እንደዛ ነው የሚንቀሳቀሰው። እዚህ ጋር እንደምታዩት ይሄኛውን ኤክስተርናል ቴክ አደረግን። ከዚህ ኦርደር ብሎክ ምን አደረግን? ኢንተርናል ነው ይሄኛው ኦርደር ብሎኩ ኢንተርናል ነው። ከዛስ ታዩት ኒውስ አለ የዚህ ቀን በጣም በፍጥነት ወረድን። በጣም ቮላታይል ነበረ፣ ወረድን። እንደዚህ አይነት ትላልቅ ካንድሎች የሚፈጠሩት በሃይ ኢምፓክት ኒውስ ነው። ምናልባት በኤንኤፍፒ፣ ሲፒአይ፣ ኦኤፍኤምሲ በእነሱ ነው። በኦኤፍኤምሲ ሲሆን ነው እንደዚህ አይነት ካንድሎች ሊፈጠሩ የሚችሉት። ምን አደረግን? ኤክስተርናሊ ቴክ አደረግን ይሄንን ሎ ይሄንንም ጭምር። ከዛ ምንድን ነው ያደረግነው? እዚህ ጋር ባለችው ካንድል ሪትሬስ አደረግን። ከዛስ ወረድን። ይሄኛውን ካንድል ወስደን ወደ ላይ ሪትሬስ አደረገን። ትንሽዬም ቢሆን ፌር ቫልዩ ጋፕ ውስጥ ገባ። ወዲያው ሪጀክት አደረገ፣ ወረደ። ይሄንን ሎ የመጨረሻውን ወይም ደግሞ የዚህን ሙሉ ሬንጅ በትልቁ ስናይ ይሄኛው ኢንተርናል አይደል? ከዛስ ከዚህ በትልቁ ኢንተርናል ኢሜጅ የመጨረሻው የዚህ ኤክስተርናል የሚያበቃው የት ነው? ይሄ ኢንተርናል ላይ ጀመረ፣ እዚህ ኤክስተርናል ላይ ያበቃል ማለት ነው። ገብቷችኋል አይደለ? እዚህ ጋር ይሄንን ኤክስተርናል ቴክ ካደረገ በኋላ ይሄን ሰማያዊን ላይን ቴክ ካደረገ በኋላ ወዴት ሄደ? ወደ ኢንተርናል። ከዚህ ኢንተርናልስ ይሄኛው ሎ ነው ቀጣይ ታርጌቱ በትልቁ ስናስብ ማለት ነው፣ ወጣ ስንል ወደ ላይ። በዛ ውስጥ ላይ ግን ከዚህ ኤክስተርናል ወደዚህ ኢንተርናል፣ ከዚህ ኢንተርናል ወደዚህኛው ኤክስተርናል ስንመጣ ግን ይዩት ምን ያህል ትሬድ እንደገባን። እዚህ ጋር እንደምትመለከቱት በጣም ብዙ ትሬድ ገብተናል። ስለዚህ ለምሳሌ እዚህ ጋር አንድ ትሬድ ኦርደር ብሎክ፣ ይሄኛው 2 3 በጣም ብዙ የሴል ሴታፖችን ወይም የሴል ትሬዶችን እናገኛለን። እስኬት ድረስ ይሄ ቴክ እስኪደረግ። ይሄ ቴክ ከተደረገ በኋላ ግን እንደ ቅድሙ አሁን ይሄ ቴክ ከተደረገ በኋላ ምንድን ነው የነበረው? ቡሊሽ። ምክንያቱም ምንን በማሰብ እስከዚህ ድረስ ቡሊሽ እንሆናለን። ይሄ ከዚህ በኋላስ ቤሪሽ። አያችሁት? ባይስ ለማውጣት በጣም ቀላሉ እና ዋነኛው ነገር ይሄ ነው። በሌላ ምስል እንመልከት። ሶሪ አሁን እናንተ አሁን እስካሁን ካወራሁት አንጻር ይሄኛው በሰማያዊ ቦክስ ውስጥ ያለውን ይሄን የሴል ሳይዱን ብቻ በዚህ በሴል ሆኖ እስከዚህ ድረስ የወረደበትን ብቻ ኢንተርናል እና ኤክስተርናሉን ቼክ አድርጉ፣ በአይናችሁ ቼክ አድርጉ። ቀጣይ ራሳችሁ በቻርታችሁ ሊሄዳችሁ መለማመድ እንዳለባችሁ አዘንጉ። የተወሰነ ጊዜ ልስጣችሁ፣ ቼክ አድርጉ። ኦኬ ፓውዝ አድርጋችሁ ካያችሁት እንቀጥል። የመጀመሪያው ኢንተርናላችን የሚሆነው የቱ ነው? ይሄኛው ኢንተርናል ሬንጅ ሊኩዊዲቲያችን ተሞላ ማለት ፌር ቫልዩ ጋፓችን ተሞላ። ከዚህ ፌር ቫልዩ ጋፕ በኋላ ቀጣይ ኤክስተርናላችን የቱ ነው? ይሄ ሎ ነው። ይሄንን ሎ ምን አደረግን? ቴክ አደረግን። ከዛ ወዴት ነው የምንሄደው? ከኤክስተርናል ወደ ኢንተርናል፣ ያ ማለት ኦርደር ብሎክ። ይህንን ኦርደር ብሎክ ነካን። ቀጣይ ሂደታችን የት ነው የሚሆነው? ኤክስተርናል ሬንጅ። የቀጣዩ ኤክስተርናል ደግሞ ይሄ ሎ ነው። ወረድን፣ ቴክ አደረግነው ከዚህ ሃይ እስከዚህ ሎ። ከዛ በኋላ አሁን ደግሞ ወዴት ሄድን? ኢንተርናል ፌር ቫልዩ ጋፕ አለ። ኢንተርናል ውስጥ ገባን። ኢንተርናሉን ተች ካደረግን በኋላ ወረድንና ፌል አደረግን። ይሄን ቴክ ማድረግ ምን ማለት ነው? ይሄ በቀጣይ ቪዲዮ እናወራለን። ኢንጂነርድ ሊኩዊዲቲ ወይም ኢኳል ሎዎችን ፈጠረን። ስለዚህ ማርኬቱ ድጋሚ ለመጨረሻ ጊዜ ሄዶ ምን አደረገ? ተች አደረገ ይህንን ቦታ። ይህንን ቦታ ከነካ በኋላ ስቲል እኛ ፎከስ ማድረግ ያለብን ቅድም እንደነገርኳችሁ በእንደዚህ አይነት አንዴ ኦርደር ፍሎ ቤሪሽ ከሆነ ለምሳሌ ይሄ ቤሪሽ ነው አይደል? ሴል አይደል? እንዳለ ሴታፕ እያገኘን ያለ ነው። ኢንተርናሉ ሲገባ ሴል፣ ኢንተርናሉ ሲገባ ሴል፣ ኢንተርናሉ ሲገባ እዚህ ጋር ሴል፣ አሁንም ሴል። ስለዚህ ባይ ማለት ሎ ፕሮባቢሊቲ ነው የምላችሁ። ምክንያት ማርኬቱ ለባይ ከሚሄድበት ወይም ወደ ላይ ከሚሄደው ይልቅ ወደ ታች የሚሄደው በጣም ፓወርፉል ነው። እዚህ ጋር እንደምትመለከቱት ከዚህ ኢንተርናል ኤክስተርናል ሲሄድ ፓወርፉል ነው። እንደምታዩት በደንብ ነው የወረደው። ከዚህ ኢንተርናል ወደ ኤክስተርናል ወደዚህ ሲሄድ ፓወርፉል ነው። ከዚህ ኢንተርናል ወደ ኤክስተርናል ሲሄድ ፓወርፉል ነው። ስለዚህ መጀመሪያ ኦርደር ፍሎውን ማወቅ። ቤሪሽ ከሆነ ማርኬቱ
ኢንተርናል ወደ ኤክስተርናል የሚሄደው ይፈጥናል ከኤክስተርናል ወደ ኢንተርናል ይልቅ። ቡሊሽም ላይ ሲሆን በዛው። ስለዚህ እንደምትመለከቱት እነኚህ ሪትሬስመንቶቹን ትሬድ ማድረግ አልመክርም። ምክንያቱም በእነኚህ ሰዓት ላይ ገንዘባችሁን ማባከን ነው፣ ሪስክ ማባከን ነው የሚሆነው። ስለዚህ እዚህ ጋርም እንደምታዩት ገባ፣ ኢኳል ሎ ፈጠረ፣ አንድ ጊዜ ወደ ላይ ሄደ፣ ከዛ ምን አረገ? እንደምታዩት 1 2 3 በ3 ካንድል ጥርግርግ አድርጎ እንዳለ አስወጣቸው። ሌሎች ትሬደሮችን ኤክስተርናል ሬንጅ አጸዳ። አሁን ደግሞ ከዚህ ሃይ እስከዚህ ሎ ፕሪሚየም ላይ ምን አለ? ሪባላንስ ሪዲሊቨርድ። ይሄ ራሱን የቻለ ፒዲአር ነው። ሶ ወደ እሱ ገባን፣ ኢንተርናል ማለት ነው። ቀጣያችን ምንድን ነው? ኤክስተርናላችን ይሄ ሎ ነው። አሁንም ከዚህ በኋላ እዚህ ውስጥ ከገባን በኋላ ምንድን ነው የምንጠብቀው እኛ? ሴል ሴታፕ፣ ሴል 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 ቴክ አደረግነው። ከዛስ ፌር ቫሊ ጋፕ አገኘን። ኤክስተርናል ጨርሰናል። አሁን ወደ ኢንተርናል ገባን። እዚህ ኢንተርናል ላይ ከገባን በኋላ ይሄ ኤክስተርናላችን እቺ ናት። እንደምታዩት ወዲያው ማርኬቱ ቀጠለ ማለት ነው መውረዱን። የመጨረሻ ፋይናሊ ይሄንን ሎ ቴክ አደረገ። ሶ ሌላ እንደምትመለከቱት አሁንም ቢሆን የመጨረሻ አንድ ኤግዛምፕል ልስጣችሁ። ከዚህ ውስጥ አሁንም ኢንተርናል ኤክስተርናል ቼክ አድርጉ። እሺ ፓውዝ አድርጋችሁ ካያችሁት አሁን እኔ ላስምር። ሶ እዚህ ጋር ማርኬቱ ሪቨርስ አደረገ ማለት ኦርደር ፍሎውን ወደ ቤሪሽ ቀየረ። ይሄ ለምን ይሆናል ምናምን የሚለውን በሃየር ታይም ፍሬም ላይ ኢንተርናል ወይም ወደ ኤክስተርናል እየወጣ ስለሆነ ነው። ማለትም በቀጣይ ቪዲዮ ደግሞ ቶፕ ዳውን አናሊሲስ እንሰራለን። ለምንድን ነው ወደ ቤሪሽ ኦርደር ፍሎ የምንቀየረው ወይም ማለት በአጭሩ ከዚህ ለምንድን ነው ወደዚህ የምንመጣው የሚለውን ደግሞ በቀጣይ ቪዲዮ እናያለን። አሁን ግን አንዱን ሳይድ እንዴት ነው ትሬድ ማድረግ የምንችለው? አንዱን የማርኬት ሳይድ። ሶ እዚህ ጋር ማርኬቱ እዚህ ጋር ሺፍት አደረገ፣ ከዛ ሪትሬስ አደረግን፣ በዚህ ካንድል ወረድን። ሶ ምንድን ነው የምናደርገው? እዚህ ጋር ሪባላንስ ሪዲሊቨርድ ፒዲአር ያለ ይሄኛውን እንዳለ ሙሉ ለሙሉ አቮይድ አድርጉትና ያ ቶፒክ ላይ ከደረስን በኋላ በሌላ ጊዜ ተመልሳችሁ እዩት። ወይም ደግሞ ሪባላንስ ሪዲሊቨርድን ካወቃችሁት በሱ ትሬድ ማድረግ ትችላላችሁ። ሶ እሱን በመጠቀም ከኢንተርናል ወደ ኤክስተርናል ይሄንን ሎ ቴክ አደረግን። ሶ ከዛ ድጋሚ ቅድም እንዳልኳችሁ ሁለት ካንድል ወይም ሁለት ቀን ይሄ ዊክሊ ቻርት ነው። 2 ሳምንት ወደ ላይ ወጣን። እዚህ ኦርደር ብሎ ላይ ምን አደረግን? ከዛ በኋላ እንደምትመለከቱት 2 ሳምንት ወደ ላይ ብንወጣ እዚህ ጋር 2 ሳምንት ሙሉ ባይ 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 ሲሉ የነበሩ አጌንስት ኦርደር ፍሎ ቤሪሽ ሆኖ ሳለ ኦርደር ፍሎ እነኚህን ሁለት ካንድሎች በመተማመን ከፍ ስላሉ ብቻ ብዙ ሪቴል ትሬደሮች ባይ ባይ ይላሉ። እንደምታዩት 1 2 3 በሶስት ተደጋጋሚ ካንድል እንደምታዩት አግሬሲቭሊ ነው እንዳለ ጠራርጎ ያወጣቸው። ከዛ ኤክስተርናል ቴክ አደረገ። ሪትሬስመንት ሁለት ካንድል እንደምታዩት ቡሊሽ ነው። ይህ ታይም ፍሬሙን አትመልከቱ። ዊክሊ ላይ ብቻ አይደለም፣ 1 አወር ላይ ይሰራል፣ 5 ሚኒት፣ 15 ሚኒት፣ 4 አወር፣ ዴሊ ቻርት እየቀያየርኩ ነው እያሳያችሁ ያሉት። ኮንሰፕቱ ሴም ነው። ኤክስተርናል ከተወሰደ ወደ ኢንተርናል፣ ከዛ ከኢንተርናል ከገባን ደግሞ ወደ ኤክስተርናል ወጣን። ከዛ ምን አደረግን? ወደ ኢንተርናል ገባን። ከዛ ምን አደረግን? ኤክስተርናል ወጣን። ከዛ ምን አደረግን? ወደ ኢንተርናል ገባን። ከዛ ምን አደረግን? ወጣን ኤክስተርናላችንን። ከዛ ኢንተርናል ላይ ገባን። በመጨረሻም ጨረስን የመጨረሻውን። ሶ ፋይናሊ የባይ ሳይዱን ደግሞ እንመልከት። ቡሊሽ ሲሆን ኦርደር ፍሎ እንደምትመለከቱት እዚህ ጋር ይህን ጨርሰናል። ከዚህ በላይ ያለውን የቡሊሽ ደግሞ ኤግዛምፕል ራሳችሁ ቼክ አድርጉ። ፓውዝ አድርጉ ቪዲዮውን። ኤክስተርናል ኢንተርናል የሚለውን በአይናችሁ ለማግኘት ሞክሩ። እሺ ፓውዝ ካደረጋችሁ እኔ ደግሞ ላሳያችሁ። እዚህ ጋር ኤክስተርናል ሬንጅ ቴክ አደረግን ወይም ሎውን ቴክ ካደረግን በኋላ ምንድን ነው የመጀመሪያ ሀሳባችን የሚሆነው? ወደ ምንድን ነው የምንሄደው? ከኤክስተርናል ወደ ምን? ወደ ኢንተርናል። ሶ ምን አለ እዚህ ጋር? ፌር ቫልዩ ጋፕ አለ። ይህንን ፌር ቫልዩ ጋፕ ኢንተርናል የማንጠቀመው ግን ለምንድን ነው? ሃየር ታይም ፍሬም ላይ እኛ ምን እያደረግን ነው? ማርኬት ሺፍት እያደረግን ነው። ወዴት? ወደዚህኛው ኤክስተርናል በሃየር ታይም ፍሬም ላይ እናያለን። ይሄ ቶፕ ዳውን አናሊሲስ ሙሉ ለሙሉ ስንሰራ እንዴት እንደሚሆን እናያለን። ለምሳሌ ይሄ የሆነበት ምክንያት ሃየር ታይም ፍሬም ላይ ኢንተርናል ውስጥ ነን፣ ግን ደግሞ ለዚህ ቡሊሽ ሳይድ ደግሞ ኤክስተርናል ቴክ አድርገናል ወይም ደግሞ ሴል ሳይድ ሊኩዊዲቲ ቴክ አደረግን። ከሴል ሳይድ ሊኩዊዲቲ በኋላ ምንድን ነው ያለው? ማርኬት ሽፍት።
እንደምታዩት ዲስፕሌስ አደረገ። ምን አደረገ? ማርኬት ሽፍት። ስለዚህ ምን ሆነናል? አሁን ወደ ቡሊሽ ኦርደር ፍሎ ተቀይረናል ማለት ነው። ከዚህ በኋላ ምንድነን? ቡሊሽ ነን። ምክንያቱም ኤክስተርናል ጨረሰ። ስለዚህ ወደዚህ የሚወርድበት ጉዳይ የለውም። ሶ ይሄንን ሃይ ቴክ ሲያደርግ ማርኬት ስትራክቸር ሽፍት አደረገ። በአሁኑ ግን ፎከስ እንድታደርጉ የምፈልገው ኤክስተርናል ቱ ኢንተርናል የሚለውን ነው። ይህን ኤክስተርናል ከወሰደ በኋላ ማርኬት ሽፍት ወረደ። ይሄን ኦርደር ብሎክ እና ይሄ ፌር ቫልዩ ጋፕ በመጠቀም ኢንተርናል ሆነ ማለት ነው። ከዚህ ኢንተርናል ወደዚህ ኤክስተርናል እንደምታዩት ዴሊ ቻርት ነው። ሶ ይሄን ሪትሬስ ሲያደርግ ሪትሬስመንት ትሬድ አናድርግ ብያለሁ። ፎከስ ማድረግ ያለባችሁ ኢንተርናል ላይ ሲገባ፣ አሁን ደግሞ ቡሊ ስለሆነ ከኢንተርናል ወደ ኤክስተርናል። ስለዚህ አሁን ደግሞ ከኢንተርናል ወደ ኤክስተርናል ይሄ ቴክ እስኪደረግ ድረስ ቡሊሽ ነን። ይሄ ቴክ ተደረገ ቡሊሽ ነን። ሪትሬስ አደረገን እስከዚህ ኦርደር ብሎክ ድረስ። ኦርደር ብሎኩን ወደ ጎን ስታወጡት እንደምታዩት ኦርደር ብሎኩን ነካን። ቀጣይ ምንድን ነው የሚሆነው? ያው ኢንተርናል ነካን ማለት ነው ኦርደር ብሎክ። ከዛ ኤክስተርናል ላይ እንሄዳለን። ከዛ ምንድነው ይሄን ኤክስተርናል ቴክ ካደረግን ኢንተርናል፣ ከዛ በኋላ ኤክስተርናል ይሄን ሃይ። ስለዚህ ማጠቃለያ ሁልጊዜም ማርኬቱ ከኢንተርናል ሬንጅ ሊኩዊዲቲ ቅድም እንዳልኳችሁ ከኢንተርናል ወደ ኤክስተርናል ወይም ደግሞ ከኤክስተርናል ወደ ኢንተርናል ነው የሚገባው። ከዚህ ውጪ ሌላ ወዴትም አይሄድም። ይህንን ብቻ ነው የሚሄደው። ሶ በዚህ ሂደት ታዲያ ለኢንተርናል ሬንጅ ሊኩዊዲቲ የተለያዩ ፒዲአርዎችን የምንጠቀም ሲሆን ልንጠቀም እንችላለን። በዚህ ሂደት ታዲያ ለኢንተርናል ሬንጅ ሊኩዊዲቲ የተለያዩ ፒዲአርዎችን ልንጠቀም እንችላለን። ፌር ቫልዩ ጋፕ፣ ኦርደር ብሎክ፣ ብሬከር፣ ሪባላንስ፣ ሪዲሊቨርድ። አብዛኛውን ጊዜ ግን ፌር ቫልዩ ጋፕ እና ኦርደር ብሎክን እንጠቀማለን። ብዙ ጊዜ የሚገኘው ቅድም እንዳሳየዋችሁ ብዙ ጊዜ የምናገኘው ፌር ቫልዩ ጋፕ፣ ኦርደር ብሎክ፣ ፌር ቫልዩ ጋፕ። ስለዚህ ሞስት ኦፍ ዘ ታይም ብዙ ጊዜ ተደጋጋሚ የሚመጡት ፌር ቫልዩ ጋፕ እና ኦርደር ብሎክ ናቸው። ለምን? ለኢንተርናል ሬንጅ ሊኩዊዲቲ። ኤክስተርናል ላይ ሲሆን ግን ሃይ ወይም ሎ ብቻ ነው። እንደምታዩት ኤክስተርናል ላይ ሃይ ብቻ ነው። በሌላ ምስል ላይ ብናይ ደግሞ ሎ ነው በቃ ኤክስተርናል ማለት። ስለዚህ የዛሬ ቪዲዮ ይሄንን ይመስላል። በቻርታችሁ ላይ ግቡና አንድ ሳይድ የሆነ ቡሊሽ የሆነ ወይም ደግሞ ቤሪሽ የሆነውን ኦርደር ፍሎ እንዴት ከኢንተርናል ወደ ኤክስተርናል እንደሚሄድ ቼክ አድርጉት። ለምሳሌ ፊት ለፊት ከሄድን የመጨረሻ አይዲያ ሰጥቻችሁ ልውጣ። ለቀጣይ ቪዲዮ ነው የምሰራበት። እዚህ ጋር እንደምታዩት ይሄንን ኤክስተርናል ሬንጅ ቴክ አደረግን። ኢንተርናል ውስጥ ነው ያለ ነው። እዚህ ጋር ፌር ቫልዩ ጋፕ አለ። ታይም ፍሬሙ ዊክሊ ነው። ዊክሊ ታይም ፍሬም ላይ ፌር ቫልዩ ጋፕ ላይ ገባን። ምን አደረግን ማለት ነው? ኢንተርናል። ከዚህ ኢንተርናል ቀጣይ ታርጌታችን የት ነው? ይሄንን ካላችሁ ትክክል ናችሁ። ኤክስተርናል። ከዚህ ኢንተርናል ከዚህ ፌር ቫልዩ ጋር ማርኬቱ እንደምታዩት በፍጥነት ወደ ኤክስተርናል ወረደ። ይሄንን ቴክ አደረገ። ልክ ይሄንን ቴክ ሲያደርግ ምንድን ነው ቀጣይ ሀሳባችን? ከኢንተርናል ኤክስተርናል፣ አሁንስ ከኤክስተርናል ኢንተርናል። ስለዚህ ወደ ላይ ሄደን ይሄንን ፌር ቫልዩ ጋር ሞላን። ከዚህ ፌር ቫልዩ ጋር እንደምትመለከቱ ቀጣይ ዓላማችን ወይም ታርጌታችን የት ነው? ይሄኛው ሎ ወይም ኤክስተርናል ሬንጅ ሊኩዊዲቲ። ይሄን እንደምታዩት በፍጥነት ወረደ። ይሄን ኤክስተርናል ከጨረስን በኋላ ቀጣይ ምንድን ነው? ኢንተርናል ሬንጅ ሊኩዊዲቲ ወይም ይሄኛው። ከዚህ ኢንተርናል በኋላስ ኤክስተርናል። ይህ ዊክሊ ላይ ነው ብያችኋለሁ። ለምሳሌ እኛ ያለ ነው እዚህ ላይ ነው ብለን እናስብ። ይሄኛው ካንድል ላይ ነን ብለን እናስብ። ይሄኛው ዊክሊ ነው አይደለ? ይሄኛው ዊክ አለቀ። ይሄኛው ትሬዲንግ ዊክ ሲያልቅ ምን ውስጥ ነን ያለ ነው? ኢንተርናል ሬንጅ ሊኩዊዲቲ። ስለዚህ ማርኬቱ ከዚህ ጀምሯል። ይሄንን ቴክ አደረገ፣ ኢንተርናል ውስጥ ገባ። ኤክስተርናል ቴክ አደረገ፣ አሁን ኢንተርናል ውስጥ ነው። ቀጣይ ይሄ ነው ታርጌቱ። ስለዚህ እዚህ ዊክ ላይ ካለን እዚህኛው ትሬዲንግ ሳምንት ላይ የኛ ስራ ምንድን ነው የሚሆነው? ይሄንን ታርጌት በማድረግ ቤሪሽ እንሆናለን። ይህ ዊክሊ ነው። ወደ ዴሊ ላይ ላሳያችሁ። ይሄንኑ ቻርት በዴሊ ላይ እንደምትመለከቱት ልክ ዴሊ ቻርት ላይ ስንሄድ ያ ሳምንታችን ሲጀምር ሴል አደረገን። ሴል እያደረገን ሁሉ ጊዜ ሴል እያደረገን በአንድ ዳይሬክሽን አይደለም እኮ ማርኬቱ የሚጨርሰው አይደለ? ዴሊ ላይ ደግሞ ተመሳሳይ ዊክሊ ላይ የነበረን ኮንሰፕት ራሱ ቻርት ነው፣ ራሱ ፔር ነው። ዊክሊ ላይ የነበረን ኢንተርናል ኤክስተርናል
ዴሊ ላይ ከዚህኛው ኢንተርናል እስከዚህ ኤክስተርናል እስኪደርስ ድረስ ተመሳሳይ ስቴፕ ይሰራል። ከዚህ ዊክሊ ኢንተርናል እስከዚህ ዊክሊ ኤክስተርናል እስኪሄድ ድረስ ዴሊም የራሱን የሆነ ኢንተርናል ቱ ኤክስተርናል ሬንጅ ሊኩዊዲቲዎችን መንቀሳቀስ ይጀምራል። ይሄ ዊክሊ ነው፣ የዊክሊ ኤክስተርናል ነው። ከዊክሊ ኢንተርናል ወደ ዊክሊ ኤክስተርናል ዴሊ ራሱን የቻለ ዴሊ ኤክስተርናል፣ ዴሊ ኢንተርናል፣ ዴሊ ኤክስተርናል፣ ዴሊ ኢንተርናል፣ ዴሊ ኤክስተርናል፣ ዴሊ ኢንተርናል፣ ዴሊ ኤክስተርናል ሲጨርስ አጠቃላይ ዊክሊ ኤክስተርናልም አለቀ። ዊክሊ ኤክስተርናል፣ ዴሊ ኤክስተርናልም አለቀ። ልክ በዚህ ሁኔታ እዚህ ጋር የዴሊ ኢንተርናል ውስጥ ነን አይደል? እስከዚህ ኤክስተርናል ድረስ 1 ሃወር ላይ ብንሄድ ተመሳሳይ 1 ሃወር ኢንተርናል 1 ሃወር ኤክስተርናል ልክ እንደዛ ነው የሚኖረው። ስለዚህ በየቻርታችሁ ላይ ሄዳችሁ ይህንን ኮንሰፕት ቼክ አድርጉት። ከኢንተርናል ሃየር ታይም ፍሬም ላይ ለምሳሌ ዴሊ ላይ ኢንተርናል ውስጥ ከሆንን ከዛ የዴሊን ኤክስተርናል ማርክ አድርጉትና ለአወር ታይም ፍሬም ላይ ግቡ። 1 ሃወር ላይ 4 ሃወር ላይ ስትገቡ ራሱን የቻለ እነሱም ኢንተርናል ኤክስተርናል እያሉ ወደዛ ወደ ሃየር ታይም ፍሬማቸው ኤክስተርናል ወይም ኢንተርናል ይሄዳሉ ማለት ነው። ኔክስት በቀጣይ ቪዲዮ እንገናኛለን። እስከዛ ጊዜ ግን መልካም ጊዜ ይሆንላችሁ። ቻው።